እነዚህን እና ሌሎችንም ችሎታዎች ካሉት ወደ ዌብሳይታችን serviceabsc.com እንዴት ገብተው መመዝገብ እንደሚችሉ አሁን አሳያችኋለሁ። አብራችሁ ሁኑ። serviceabsc.com ብላችሁ ሰርች ታደርጋላችሁ ማለት ነው። ይህንን ይመስላል። አሴ ቬንደር እንዴት እንደምንመዘገበውን እናያለን ማለት ነው። አሴ ቬንደር ለመመዝገብ ቬንደር ነካና ሳይን አፕ እንላለን ማለት ነው። እሺ ሳይን አፕ ስንል ዩዘር ኔም፣ ኢሜል እና ፓስዋርድ ነው የሚጠይቀን፣ ሌላ አይጠይቀን ነው። ዩዘር ኔማችን እናስገባለን። ለምሳሌ ዩዘር ኔም ዮናስ አልኩኝ። እዛ ኢሜል ዮናስ @gmail.com አደረኩና ከዛ ፓስዋርድ አስገባው ማለት ነው። እሺ ኮንፈርም ፓስዋርድ ማስገባት አለብኝ። ኦኬ ከዛ ሳይን አፕ እንላለን ማለት ነው። ምንድነው የሚለን ሳይን አፕ ስንለው ቬሪፊኬሽን ኢሜል ሃዝ ቢን ሴንድ ቱ ዩር ኢሜል አድሬስ ያው ኢሜል አድሬሳችን ገብተን እናያለን ማለት ነው። ኖቲፊኬሽን ስለገባልኝ አክቲቭ ለማድረግ ክሊክ ሂር የሚለውን እጫናለሁ ማለት ነው። እዚህ ክሊክ ሂር አደርገዋለሁ። ኢሜል ላይ ሄጄ ነው ክሊክ ሂር ማደርገው። ያው ምንድነው የሚለኝ ዩር አካውንት ኖት ቬሪፋይድ ነው የሚለኝ። ኮምፕሊት ዘ ቬሪፊኬሽን ፕሮሰስ ባይ አፕሎዲንግ ዘ ሪኳየርድ ዶክመንት አዝ ኤዲት ፕሮፋይል ፔጅ ይላል። ይሄንን አክቲቭ ካደረኩ በኋላ ኤዲት ፕሮፋይል ፔጅ ገብቼ እሱን አክቲቭ አደርጋለሁ ማለት ነው። ዳሽቦርድ የሚለውን እነካለን ማለት ነው። ከዛ ነክተን ዩዘር ኔማችን እዚህ ላይ ምን ማድረግ እንችላለን? ኤዲት ፕሮፋይል የሚለው ላይ ገብተን የሚጠበቅብንን ፎርም እንሞላለን ማለት ነው። ይሄ ኖት እዚህ አካባቢ ዲቴይል ፎቶ ይላል። ቹዝ ፎቶ ፎቶዎችን እንመርጣለን ማለት ነው። ኦኬ ፎቶ ኦኬ ከዛ ስም ያለ ኢሜል ያለ እዚህ ላይ ደግሞ ቴሌብር ላይ ያወረድነውን ስክሪንሾት አድርገን እናስገባለን ማለት ነው። ከዛ ስልክ ቁጥራችን እዚህ እናስገባለን ማለት ነው። ከዛ ፈርስት ኔም ይላል ዮናስ አልኩኝ። ኦኬ ካንትሪ ኢትዮጵያ። ከዛ ሲቲ ያላችሁበትን ከተማ እዚህ ላይ ትጽፋላችሁ ማለት ነው። አዲስ አበባ አዲስ አበባ ስለሆነ ያለሁት። እዛ ስቴት የሚለው ኢትዮጵያ ትላላችሁ። በቃ ዚፕ ኮድ ይላል እዚህ ላይ። ዚፕ ኮድ እያንዳንዳችሁ ያላችሁበት ስለሚለያይ ዚፕ ኮድ ጎግል ላይ ሰርች አድርጋችሁ ማግኘት ትችላላችሁ። ከተማችሁ በማስቀመጥ የአዲስ አበባ 1000 ነው። የሌሎች ከተሞችንም ጎግል ላይ ገብታችሁ ስንት እንደሆነ ቼክ ማድረግ ትችላላችሁ። አድሬስ ይላል። አድሬሳችሁ ደግሞ ኤግዛክት ያላችሁበት ቦታ ማለት ለምሳሌ አዲስ አበባ የት ነው፣ ቦሌ ነው፣ የት ነው ቀበሌ ምናምን ትጽፋላችሁ ያላችሁበት። ለምሳሌ እኔ ኦኬ ላፍቶ አዲስ አበባ አዲስ አበባ ላፍቶ አዲስ አበባ ከዛ ኢንተር ዲቴይል ማለት ደግሞ እዚህ ላይ ያለውን ሙሉ ያላችሁን ዲቴይል ማለት ነው የምትሰጡት የእናንተን ማንነታችሁን የሚገልጽ ልክ ሲቪያችሁ ላይ እንደምትጽፉት ያለ ማለት ነው። ማንነታችሁን ሊገልጽ የሚችል እዚህ ልታስቀምጡ የምችሉን እዚህ ዲቴይል ትጽፋላችሁ ማለት ነው። ይሄን ከጻፋችሁ በኋላ አፕዴት ትሉታላችሁ። ቬንደር አፕዴት ሰክሰስፉል ይላል። እዚህ ላይ ይሄን ከሞላን በኋላ አድሚኑ ያይና ሁሉን መረጃችን በትክክል መሙላታችን ካረጋገጠ በኋላ አይደንቲቲያችን በትክክል መጻፉን እና ፎርሙን በትክክል መሙላታችን ሲያረጋግጥ አፕሩቭ ያደርግልናል ማለት ነው። ለበለጠ መረጃ ስክሪኑ ላይ የምታያቸውን ስልክ ቁጥር፣ ኢሜይል እና ዌብሳይት መከታተል ትችላላችሁ። እንዲሁም ቴሌግራም አለላችሁ። ስለምትከታተሉን እናመሰግናለን። መልካም ጊዜ